ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁኝ። በቀደምነት አንድ ቪዲዮ ለቅቄ እንደዚህ አይነት ንግግር ከመናገርስ ቢቀር አይሻልም ወይ? ዝም ማለት ማንን ገደለ የሚሉ ሀሳቦችን አይቻለሁኝ እና በእርግጥ በውስጥ ላይ ያላችሁኝ ዝም ማለት የፈለገ ዝም ማለት ይችላል። እኔ መናገር ያለብኝን የተናገርኩት። አንድ ጉዳይ ወደ ሶሻል ሚዲያ ከመጣ ማንኛውም ሰው አስተያየት ሊሰጥበት ነው። ለማንኛውም እኔ ወደ ቲክቶክ ሄጄ ነበርና ቲክቶክ ላይ አንዳንድ ቪዲዮዎችን መልቀቅ ፈልጌ ለቀቁኝና ቲክቶክ ላይ የሄድኩበት ዋነኛው ምክንያት እዚህ አረብ ሀገር ብዙ ጊዜ የቆዩ እህቶች ወደ ኢትዮጵያ ሲገቡ ግማሾቹ ታሞ በጣም መታከሚያ እንኳን አጥተው ከዚህ በሰበብ አስባቡ ደሞዛቸው እንኳን እስከምትደርስ ድረስ ከሰው ላይ ተበድረው ለሰው ሲረዱ የነበሩ እህቶች ናቸው አብዛኞቻቸው። በየሰው ቤት ሲሰሩ የነበሩ ማለት ነው። ትዳርም ይዘው ይሆንላቸውም አሉ ያልሆነላቸውም አሉና ሳየው ማለት እኔም እንደዚህ አይነት እጣ ነው የሚገጥመኝና ስለዚህ እዚህ ሶሻል ሚዲያው ላይ ቢያንስ እንኳን የተወሰነ 1-2 ዓመት እንኳን ብቆይ እሰራበታለሁኝ ብዬ ነበር ያሰብኩት። ለዛ ነበር ወደ ቲክቶክ የመጣሁት ማለት ነው። ማለት በእድሜም ስለገፋሁኝ በኋላ ከምለምን እንደዚህ በሶሻል ሚዲያ እንትን ብል እሰራበታለሁኝ እንደማንኛውም ሰው የሆነች ትንሽ ንግድም ነገር ቢሆን እሰራበታለሁኝ የሚል እምነት ነበረኝና ወደዛ የሄድኩበት ምክንያት ያ ነበረ። እና የመጀመሪያው የሄድኩበት ሰሞን ቲክቶክን ሳየው ልክ የሆነ ጊዜ አንድ ነገር አስታወሰኝ። በፊት እኔ ጨረታ ተራ የሚባል አለ ወደ ኮልፌ እና ጨረታ ተራ ማለት ሰልባጅ አሮጌ ልብሶች የሚሸጥበት ነው። ታይዋን ሳይሆን ታይዋን ማለት እሱም እዛው ኮልፌ ነው ያለው። ታይዋን አዳዲስ ልብስ የሚሸጥበት ነው። ግን ጨረታ ተራ የሚባል አለ የሆነ አሮጌ እቃዎች የሚሸጥበት ልብሶች የሚሸጥበት እና እዛ ጨረታ ተራ ቁመቱ አጭር የሆነ ሰው ትንሽ ይቸገራል። እኔ ደግሞ ቁመቴ አጭር ስለነበረ ጨረታ ተጫርቶ እቃን የምፈልገውን እቃ ለማግኘት በጣም ይቸገር ነበር እና ቲክቶክ የሄድኩበት ሰሞን ትንሽ ምንም አይነት መረጃ ስላልነበረኝ ገብቼ የተለያዩ ሰዎች ቤት ስገባ አንዳንዱ ኑና እዛ ቤት እንትናን ከሌሌ ባንድ ባደርግ ኑና እዛ ቤት እንትናን ሪፖርት አድርገን እናዘጋ ኑና እዛኛው ቤት ፎሎ እናስደርግ እንደዚህ አይነት የሆነ ግርግሮች ያሉት ማለት ነው በብዛት። እና እኔ እንዴት አድርገው ነው በዚህ ውስጥ የሚሰሩት ሴቶቹ ምናምን ብዬ ቀስ በቀስ ተላመድኩት እና 1-3 ወር አካባቢ ሆኖኛል አሁን መሰለኝ። እና ሌሎች ጋር ደግሞ ስገባ ምን በራሳችሁ የማትተማመኑ ወጥታችሁ ቪዲዮ መስራት እንኳን የሚያቀታችሁ የሚሉ ትችቶች ስሰማ ደግሞ አንዴ ለካ እሱም የራስ መተማመን ይጠይቃል አልኩና ራሴን ቪዲዮ መስራት ጀመርኩኝ። የተወሰኑ ቪዲዮዎችን ያው በእድሜ ስለገፋሁኝ ችግር የለውም ምናምን አልኩና ጀመርኩ። ብቻ ግን ሲጀምር የፎሎ ያደረጉኝን ሰው ደግሞ ፎሎ ባክ መመለስ ጀመርኩ እና እኔ ፎሎ ያደረጉኝ ሰዎች እንዳሉ ኢትዮጵያውያኖች አይደሉም፣ የሌሎች ሀገር ዜጎች ናቸው። በውስጥ የመጡ አንዳንድ ሜሴጆች ይልኩልኛል። ከዛ ምን በዚህ ሁኔታማ ምንም ሰራሁት አልኩና እንዲያው አንዳንድ ነገር ዱዓዎች ምናምን እየለቀቁበት ነው። አሁን ቪዲዮችን አላነሳኋቸውም፣ ፕራይቬትም አላደረኩትም፣ ምክንያቱም እንዲቀመጥ ስለፈለኩኝ ማለት ነው። አሁን ለማለት የፈለኩት ምንድነው እኔ አንዳንድ ወንዶችን የታዘብኩት ቲክቶክ ላይ ብቻ እኔ ቲክቶክ ላይ ያለችው ሴት እኔ አይደለሁም ሲጀምር። እንዴ እኔ እንደዚህ ነኝ እንዴ ብዬ አብሬያኝ የምትሰራ አንድ ፊሊፒን ያለች ጠየኳት። አዎ እንደዚህ ነሽ ምናምን አለች። እስቲ ቆይ አንቺን ልቅረጽሽ አልኳት እና እሷን ቀርጬ ቪዲዮውን የእሷ የቀረጽኩትን ቪዲዮ ሳይ በቃ በጣም ነው የምታምረው። እና በአካል እኮ እንደዚህ ሳያት መቼም ሰው መርከብ ጥፎ መባል የለበትም መቼም አላምንበትም። ግን ይህን ያህል አይደለችም ማለት ቆንጆ አይደለችም። በቃ ቀይ መሆኗን ነው እንትን ያላት ያሳምራት እንጂ ሌላ ምንም አይነት መልክ የላትም። እና እዛ ላይ ሳያት በጣም ቆንጆ ናት። እና አንዳንድ ወንዶች እዛ ቲክቶክ ላይ ያያችኋትን ሴት እንደው የምታምር መስሎ የሚሰማቸው ከሆነ ተሳስታችኋል።
እኔ በጣም ያረጀው ፊቴ ማዲያት ያወጣ በጣም የሚገርም ፊቴ ነው ያለኝ እና እዛ ላይ ያለችው ሴት ግን በጣም ነው በቃ የምትመችኝ። እኔ በወጣትነት የራሱ እንደዛ ማማሬ እርግጠኛ አይደለም። እና እኔ አንድ ጊዜ የዛሬ 5 ዓመት አካባቢ አንድ ልጅ እንደዚሁ በሶሻል ሚዲያ የሚተዋወቁ ናቸው። እኔ ኢትዮጵያ በሄድኩበት ወቅት ሰርግ አለ ምናምን አሉኝ። ምንድን ነው ምናምን ሰርግ ልትሄዱ ነው ምናምን አልኳቸው። አዎ። የት ነው የምትሄዱት? እንደዚህ እና እንደዚሁ እንዳንቺ ከአረብ ሀገር የመጣች ናት ልታገባ ነው ምናምን አሉ። አሁን እንደመጣች ነው የምታገባው ስል አዎ እሱ ጅቡቲ ነበር የሚኖረው፣ እሷ ደግሞ እንደዚህ አይነት ቦታ ነበር የሚኖሩት። ብቻ ተዋውቆ በሶሻል ሚዲያ ፌስቡክ ላይ አሁን ሊጋቡ ነው ምናምን አለው። እሺ ጥሩ ግን ትንሽ ብትቆይ ይሻላት ነበር፣ ሁኔታውን ብታስተካከል፣ በዚህ ገንዘብ ስራ ብትጀምርበት ይሻላት ነበር ተመልሳ ወደ አረብ ሀገር ከምትሄድ ምናምን ስል አይ አትሄድም እኮ እሱ ነው ተመልሶ የሚሄደው እንጂ እሱ አትሄድም። ጥሩ በ15ኛው ቀን ነው እንደዚህ ምናምን አካባቢ እንትን አይቻልም እሱ ጥሏት ሄደ። ወደ ሌላ ቦታ ሄዶ ማለት ነው። ሌላ በነጋታው ልክ በሰርጉ በነጋታ እሱ ሌላ ቦታ ሄደ። ሌላ ቦታ ዘመዶቹ ጋር ተቀምጦ ከዛ በኋላ ልክ ጅቡቲ ሲሄድ ሄጃለሁ ብሎ ደወለላት። ደነገጠች። ለወንድምየው ነገረችው። እንዴት ጥላት ትሄዳለህ? እርጉዝስ ብትሆን ሄደዋል። አብረን አላደርንም ብሎ ቁጭ እና ሶሻል ሚዲያ ላይ የምታዩትን ሴት እንዲሁ በቃ የምታምር ምናምን አድርጋችሁ አትውሰዱ እና ተረጋጉ። አንዳንድ ወንዶች ለማለት ፈልጌ ነው። እና በዚህ አጋጣሚ ስለ አንዳንድ ሀሳቦችን እናገራለሁኝ ከአሁን በኋላ። እኔ ቲክቶክ ብዙም አልተመቸኝም። የቲክቶክ ላይቭ ላይ ሲገባ በነገራችን ላይ ቲክቶክ ላይቭ አይለቅም 1000 ካልሞላ ምናምን የሚሉ ሰዎች አሉ። ውሸት ነው። በአንድ መቶ መግባት ትችላላችሁ እና ላይቭ ቲክቶክ ላይቭ ያሳስታችኋል። ኮሜንቱን እንዳትዘጉት ጥሩ ሀሳብ ያላቸው ሰዎች ሊኖሩ ይችላሉ። ክፍት እንዳታደርጉት ደግሞ እናንተ መናገር የሌለባችሁን ነገር እንድትናገሩ የሚያደርጓችሁ ሰዎች አሉ እና ትጸጸቱበታላችሁ። ነገር በቃ እንደዚህ ለማህበረሰብ ሊሆን ይችላል፣ በሃይማኖት ሊሆን ይችላል። በቃ የኛ ሀገር እንደው የኛ ሀገር ሶሻል ሚዲያ ሲጀመር በጣም ግራ የሚያጋባ ነው። ስለዚህ እንደዚህ አይነት ኮሜንት በምታዩበት ሰዓት መናገር የሌለባችሁን ነገር ሊያናግራችሁ ይችላል እና የቲክቶክ ላይ ብዙም አልተመቸኝም እና እዚህ ላይ ሀሳቤን ለማስቀመጥ ሞክራለሁኝ። ግን ያው በሚመቸኝ ሰዓት ነው። እኔ አሁን ስራ ላይ ስለሆንኩኝ ብዙም ላይመቸኝ ይችላል እና በተረፈ ግን ስለማይመለከተኝ ነገር ሁሉ ላነሳ እችላለሁ። ስለዚህ ስለ እንትና ምን አገባሽ፣ ስለዛኛው አገር ምን አገባሽ፣ ስለዛኛው ብሔር ምን አገባሽ የሚባል ነገር ሀሳብ አልቀበልም እኔ። ምክንያቱም ኢትዮጵያ ውስጥ እኔ ኢትዮጵያዊ ነኝ። ኢትዮጵያ ውስጥ የፈጠረኝ ፈጣሪዬ ነው። ፈቅዶ ወዶ የፈጠረኝ ፈጣሪዬ ነው። ማንም ኢትዮጵያዊነት ለእኔ የሰጠኝ የለም። ስለዚህ ለሰሜኑስ ምን አገባሽ፣ ስለ ምስራቁ ምን አገባሽ፣ ስለ ምዕራቡ ምን አገባሽ። አንዳንድ ሰዎች ሁሉም ቦታ ላይ መገኘትን ይፈልጋሉ ብላችሁ የምታስቡ ሰዎች አሉ። ሁሉም ቦታ ላይ መገኘት ሳይሆን እኛ ኢትዮጵያዊነት ላይ ነው መገኘት የምንፈልገው። እኔም ኢትዮጵያዊነት ላይ ነው መገኘት የምፈልገው። ደቡቡ ኢትዮጵያዊ ነው። ደቡብ ሰላም ካልሆነ፣ ሰሜን ሰላም ካልሆነ እኔ እንደ ልቤ እዚህ አረብ ሀገር መተን እንድንሰራው ዋና ምክንያቱ ሰላም ማጣቱ ነው። በነገራችን ላይ ትላንትና የህዝብ ተወካዮች ምክር ቤት ቀጥታ ስርጭት በፌስቡክ በአጋጣሚ እየተከታተልኩት ነበረ እና እዛ ላይ ኮሜንት አስቀምጬ ነበረ። በእርግጥ የኔ ኮሜንት ይታያል ወይ እሱ ሌላ ጉዳይ ነው እና ይህ ህገ ወጥ ስደት መቼ ነው የሚቆመው ብዬ ነበረ እና ከትላንት ወዲያ ይመስለኛል አንድ ቪዲዮ በጣም የሚያስፈራ እና አባቶች፣ ትልልቅ አባቶች፣ እናቶች፣ ህፃናት ልጆች ያሉበት ወንዝ ላይ ውሃ እየጠጡ ይሄ ላዩ ላይ ምን ተጽፎበታል? ወደ አረብ ሀገር ስደት የሚመጡ ናቸው ተብሎ ማለት ነው። በተለይ ወደ ጎጃም አካባቢ አንድ ባህላዊ አለባበስ አለ። አምባር ምናምን እጃቸው ላይ የሚያደርጓት ነገር አለች። እንደገና ደግሞ ድሪ የሚባል አለ። ይሄ በአንገት ላይ የሚደረግ እሱን ሁሉ አድርገው የሚመጡ ሴቶች አንዳንድ ፍሬ ልጆች ሁሉ አሉበት እና በዚህ ደረጃ እየተሰደድን ነው። የዚህ ስደት ዋነኛው ምክንያቱ ምንድን ነው? አለመግባባታችን ነው። ጦርነቶች ናቸው። ችግር የፈጠርነው በራሳችን። እኛ ሀገራችን እውነት ሀገራችን ቢታይ ከሰሜን እስከ ምስራቅ ከምዕራብ እስከ ደቡብ ጥጋብ ያለባት ሀገር ናት።
ጥጋበኞች የሚኖሩባት ሀገር ናት። በጣም የምታምር ሀገር ናት። እውነቴን ነው የምነግራችሁ። የትኛውን ቦታ ላይ ብትሄዱ እኔ ኢትዮጵያ ውስጥ የማላቀው ቦታ በጣም ጥቂት ቦታ ነው የማላቀው። ሰመራ አካባቢ አላቀው። በተረፈ በብዛት አውቀዋለሁ። ሰሜኑን፣ ምስራቁን፣ ምዕራቡን፣ ደቡቡንም ሄጃለሁኝ እና ሰሞኑን እንዳውም ስለ ወደዚህ ወደ ጊኒር ወደ ባሌ እያየን ነበረ እና ሶሻል ሚዲያ ላይ በጣም ደስ የሚል ነገር ነው። እኔ ሶፍ ዑመር ዋሻ በዛ ሁኔታ ማየቴ በጣም ደስ ብሎኛል። ይሄ ለራሱ አንድ የሆነ በቃ የሆነ ተስፋ ያንን ቦታ የሚያቅሰው በኢትዮጵያ ወደፊት ለሚፈጠረው ነገር ተስፋ ይኖረዋል። አሁን ባሉት ትርምሶች ተስፋ ልንቆርጥ እንችላለን። ተስፋ የሚያስቆርጡ ነገሮች አሉ። ግን ያንን ባየሁት ነገር እኔ በበኩሌ በጣም ደስ ብሎ ተስፋ አለኝ። ባለፈው ተስፋ ቆርጬ ነበረ፣ ግን አሁን ተስፋ አለኝ ያንን ካየሁኝ በኋላ ማለት ነው። ምክንያቱም የማይታሰብ ነበረ። እዛ አካባቢ በጣም ከባድ ነገር ነበረ። እኔ መናገር አልፈልግም ስለዛ አካባቢ፣ ግን በጣም ደስ የሚል መልክዓ ምድር ያለው በጣም ጥሩ ማህበረሰብ ያለበት እኔ ብኖር ደስ የሚለኝ እዛና ጎጃም ነው። ጎጃም ተመሳሳይ ነው ከማንሱም ከባሌ ጋራ። የባሌ መሬትና የጎጃም መሬት አንድ አይነት ነው፣ ተመሳሳይ ነው። በቃ ባሌ በብዛት የሚዘራበት እንትን ነው፣ ገብስ ነው። ባሌ በገብስ ነው የምትታወቀው። በገብስ የሚሰራ ፓስታ አለ ባሌ ውስጥ ማለት ነው። በቃ የገብስ እንጀራ አለ ባሌ ውስጥ። በጣም በገብስ ነው የምትታወቀው እና እንደውም ስጋት አለኝ ይሄ ገብስ በስንዴ ተተክቶ ገብስ እንዳይጠፋ። ምክንያቱም ለጤና በጣም ከፍተኛ የሆነ ጠቃሚነት እንዳለው ይነገራል። ገብስ በዓለም ገበያ ላይም ከፍተኛ የሆነ የማለት ከስንዴ የተሻለ ገቢ ምንጭ የሚያስገኘው ገብስ ነው እና ገብስ ልክ እንደ ቀድሞ ባህር ዛፍ ሲገባ እንደነበረው አይነት የጊዜያዊ ችግራችንን አይተን ዘላቂ መፍትሄ ሊያመጣልን የሚችልን ገብስ እንዳናጣው ስጋት አለኝ በዚህ አጋጣሚ ማለት ነው። እና ስለማንም የማውራት መብት አለን። እዚህ ጎጃም አካባቢም እንደዚሁ ወንዞች አሉ በብዛት የትም ቦታ ላይ። እኔ ጎጃም ብቻውን ቢመረት ጤፍ፣ ባሌ ብቻውን ገብስ ቢመረት የኢትዮጵያን ሕዝብ ይመግባል። በቃ ከሰሜን እስከ ምስራቅ ከምዕራብ እስከ ደቡብ ይመግባል በደንብ አድርጎ ማለት ነው። እንዲያውም ተርፎ ለሌላ አገሮች እንደ ምስራቅ አፍሪካም የሚተርፍ ሀብት ነው ያለው። ይህ መናናቅ፣ መሰዳደብ፣ መተቻቸት የመጣው ምንድን ነው? አለመተዋወቅ። ማንም ማንንም አያውቅም። እኔ በጣም የሚገርመኝ አንዳንድ እነዚህ ከተለያዩ ወደ አውሮፓ፣ አሜሪካ እነዚህ ያሉ ሰዎች የሚያስተላልፋቸው መልእክት ስሰማ ከኢትዮጵያ አንጻር ኢትዮጵያን እንደማያውቃት ነው። በቃ ሁሉም ስደተኛ ኢትዮጵያን አያውቃትም፣ ዝም ብሎ ነው የሚሰደደው። ለዚያ ነው ስለማንተዋወቅ ነው የምንሰዳደበውና የምንተቻቸው። እና ከዛሬ ጀምሮ እኔ ሀሳቤን አልፎ አልፎ በሚመቸኝ ሰዓት ለማስቀመጥ እሞክራለሁኝ። ለማንኛውም ለዛሬ ግን ይሄንን ያህል ይበቃኛል ብዬ አስባለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።